ሃይ እንዴት ናችሁ? እንደዚህ አይነት ነገር ገጥሟችሁ ያውቃል? የእናንተን ጥሩ ነገር ንጽህና ሁሉ ነገር የሚያቅሰው የቀርባችሁ ሆኖ ያ ሰው ግን ብዙ ስህተቶች አድርጎ ማለት ነው ወይም አድርጋ ግን ለውጪ ለማሳየት የሚሞክሩት ጥረት የሚሄዱበት መንገድ ውጪ ላይ ምን አይነት መልካም ሰው እንደሆኑ ምን አይነት ደግ እንደሆኑ ለማሳየት የሚሄዱበት ነገር አስቃችሁ እንደዚህ አይነት ነገር ከገጠማችሁ ማለት ነው። አንዳንድ ሰዎች አሉ ራሳቸው ጥፋተኞች ናቸው። ጥፋታቸውን ለመሸፈን ደግሞ እናንተን በብዙ ነገር ውስጥ ሊያስገባችሁ ይችላሉ። እናንተ በተለይ በጣም ለኛ ሆናችሁ ነገራችሁን ዝም ብላችሁ በእነሱ መንገድ ከሄዳችሁላቸው ታርጌታቸውን ይመታሉ ማለት ነው። ግን እናንተ ዝም ብላችሁ አዳማጭ ስትሆኑ ወይም ደግሞ ተረጋግታችሁ መመለስ የምትችሉ ስትሆኑ ይናደዱና ዲፌንድ ያደርጋሉ ራሳቸውን ማለት ነው። እና አንዳንድ ሰዎች አሉ የራሳቸውን ጥፋት ስህተታቸውን በእናንተ ለመሸፈን እናንተን ውጪ ላይ ምን አይነት ሰው አስመስለው ለማውራት ወይም ደግሞ ለማሳየት የሚሄዱበት መንገድ ይገርመኛል። እኔ ግን የሰው ልጅ ህሊናው ነው ብዬ ነው ማስበው። ሌላው ሰው ሌላ ነው። ዛሬ ከዚህ ብትወጡ የሆነ ቦታ ብትሄዱ ማንም ትዝ የሚላችሁ ብትሞቱ በቃ ከሳምንት ከምናምን ወይ ከወር ምናምን በኋላ በቃ ትረሳላችሁ። ገባችሁ? እናንተ ያላችሁ ከእናንተ ጋርና ከህሊናችሁ ጋር ነው እና ከእግዚአብሔር ጋር ማለት ነው። እግዚአብሔር ነው ነገራችሁን የሚያየው። በቃ በትክክል የሚያያችሁ ሁሉን ነገር የሚያውቅ በዛ በኩል ምን እንደተፈጠረ በዚህ በኩል የእናንተ ስህተት የሌላውን ስህተት የሚያይ እግዚአብሔር ነውና ከህሊናችን ጋር ለምንድን ነው ማን ነው ብዬ ይገርማለሁ። ማለት በአብዛኛው ሰው ከህሊናው ይልቅ ለሰው ለማሳየት የሚሄደው ነገርስ ሰው እኮ ህሊናው ነው የሚያኖረው። ውስጣችሁ ጸጥታ ከሌለ ውስጣችሁ ደስታና ሰላም ከሌለ በሰው ፊት የፈለገ ነገር ተከባሪ ተመስጋኝ ብትሆኑ ከራሳችሁ ጋር ስትገናኙ ግን በጣም የተለያችሁ ሰዎች ናችሁ። ስለዚህ መጀመሪያ ከራሳችሁ ጋር ስትገናኙ ሰላማዊ ሰው መሆን መቻል መጨባበጥ ትችላላችሁ ከህሊናችሁ ጋር። ዛሬ በጣም ጥሩ ሰርተሃል፣ የምታደርገው ነገር ጥሩ ነው ይላችኋል ህሊናችሁ። እንደዛ ከሆነ ኮንግራ ጥሩ ነው። ነገር ግን ከሰዎች ፊት በጣም ጥሩ የምትባሉ ሰዎች በጣም ያደንቋችሁ የምትመሰገኑ ሆናችሁ ማታ ላይ ወይም ደግሞ የሆነ ታይም ብቻችሁን ስትቀመጡ ከህሊናችሁ ጋር ማትግባቡ ማትስማሙ ህሊናችሁ you are not right ብሎ ፋይት የሚያደርጋችሁ ከሆነ that's the problem። ስለዚህ ራሳችንን መጠየቅና ማየት መልካም ነው ብዬ አምናለሁ። ሰው የሚኖረው ለራሱ ነው እና ለህሊናው ነው። እግዚአብሔርን አይቶ ማድረግ ያለበትን ማድረግ የሌለበትን መተው የሚችለው ከራሱ ጋር ሲሆን ነው እንጂ ሰዎች እንዳይውለት ወይም ደግሞ ሰው እንዲመዝነው ሳይሆን በራሱ እንዲኖር። ስለዚህ ሰው ከዛ በኋላ ከወደደም ወደደ ከጠላም ጠላ ነው ማለት ነው። አይ